ሰላም ጋይስ፣ የአፕሊኬሽን ለየት የሚያደርገው ነገር እዚህ ጋር እንደምታዩት በተለያዩ በከረንሲ ታይፕ ይከፍላል። በዩኤስዲቲ ብንገባ ለምሳሌ እዚህ ጋር 500 ኮይን 0.05 ዩኤስዲቲ ይሆናል። $10 ለመድረስ ደግሞ 97,000 ኮይን ያስፈልጋል ማለት ነው። 97,000 ለመድረስ በጣም ቀላል ነው። እዚህ ጋር እንደምታዩት ኢንቫይት የሚላለ ኢንቫይት ስታደርጉ አንድ ሰው ኢንቫይት ስታደርጉ 1000 ኮይን ታገኛላችሁ። በተመሳሳይ ኢንቫይት ያደረጋችሁት ሰው ኮይን ያገኛል እና ፎር ኤቭሪ ታይም ማለት ለሁሉ ጊዜ የማይቋረጥ 10% ኮሚሽን ታገኛላችሁ ማለት ነው ከዛ ኢንቫይት ካደረጋችሁት ሰው። እዚህ ጋር ስክራች የሚላለ ስክራች ቦታ ገብታችሁ ደግሞ የሆነ የሚፋቁ ካርዶች ይመጣሉ። እነዛ ጌሞችን ዳውንሎድ በማድረግ እና ልክ እንደገባችሁ ነው የሚሰጣችሁ። እንደሰጣችሁ ስክራች አድርጋችሁ መውሰድ ትችላላችሁ። ከዛ ሆም ስትገቡ ደግሞ እዚህ ጋር የተለያዩ ስራዎች አሉ። ግን መጀመሪያ ስራዎቹን ለመስራት ለምሳሌ አፕ ታስክ የሚለውን ብነካው ፕሌይ አትሊስት ዋን ጌም ቱ አንሎክ ይላል። ይህ ማለት ደግሞ ቢያንስ አንድ ጌም መጫወት አለባችሁ ማለት ነው አንሎክ ለማድረግ። ሰርቬይ ኦፈርስም እንደዛው ነው፣ ቶፕ ኦፈርስም እንደዛው ነው። ያው አንድ ጌም መጫወት አለባችሁ። ጌም ለመጫወት ደግሞ ፕሌይ ናው የሚላል እዚህ ጋር ፕሌይ ናው የሚለውን ትጫናላችሁ። እሱም እንደተጫናችሁ ፐርሚሽን ይጠይቃችኋል። ፐርሚሽን አለው ትሉታላችሁ ሴቲንግ ገብታችሁ። ከዛ ፐርሚሽን እንደሰጣችሁት ጌሞች ይዘረዘራሉ። ጌሞች እዚህ ጋር ሲመጣላችሁ ለምሳሌ እዚህ ጋር አንድ አለ እንደምታዩት፣ አብዛኛው እኔ ስላየሁት ነው። እዚህ ጋር አክቲቭ የሚለውን ስገባ እዚህ ሁለት ያየሁት አለ ማለት ነው። ለምሳሌ እዚህ ጋር 24 ኮይን የወሰድኩት አለ ከአንድ ጌም ማለት ነው። 24 ኮይን ሪች ሌቨል 5 ይላል። ሪች ሌቨል 10 24 ኮይን ወስጃለሁ። እናንተም እንደዚህ ያደረጋችሁ መስራት ትችላላችሁ። እዚህ ጋር አንድ አፕ አለ። አፑን ዳውንሎድ ለማድረግ ለምሳሌ ፕሌይ ናው ትሉታላችሁ። ፕሌይ ናው እንዳላችሁ ቀጥታ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ከዛ እዚህ ጋር ወደ አፑ ስንመለስ ያው እዚህ ጋር ሪዲም የሚላለ ከዛ ከረንስ ታይፖቹን እንደፈለጋችሁ መቀየር ትችላላችሁ። ዊዝድራ የምታደርጉበትም ማለት ነው። ዩኤስዲቲ አለ፣ ቢትኮይን አለ፣ ኤትሪየም፣ ባይናንስ ኮይን እና ሪፕል አለ ማለት ነው። በእነዚህ 5 አማራጭ ማውጣት ትችላላችሁ። በቀጣይ ደግሞ ስለ ዊዝድራዋል ቪዲዮ ሰራለሁ። ልክ እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ፒስ።